መሰረታዊ ኦሬዲ ጀመረ ነው እየሰራን ያለው ደግሞ የቤት አቅርቦት ነው። የቤት አቅርቦት ስንናገር በመሰረታዊነት የግንዛቤ ማስተካከያ የሚያስፈልገው የትም ሀገር ለዜጎች ቤት እየገነባ መንግስት ሊያቀርብ አይችልም። አማራጭ የቤት አቅርቦትን መጨመር ነው። በፕራይቬቱ እንዲሰራ እድል መስጠት፣ መሬት መስጠት፣ ማስተናገድ፣ መደገፍ፣ ችግሮችን መፍታት፣ በማህበር እየተደራጁ መስራት የሚችሉ እንዲሰሩ መሬት ማቅረብ፣ መደገፍ፣ ማበረታታት፣ የብድር አቅርቦት እንዲያገኙ ማድረግ። አሁን እንግዲህ ለቤት የሞርጌጅ ባንክ ኢትዮጵያ ውስጥ ሊጀምር ኦሬዲ በክቡር ጠቅላይ ሚኒስትራችን በሚገባ እየተሰራበት ነው። አዲስ አበባ የዚህ የአንበሳውን ድርሻ ተጠቃሚ ነው የምትሆነው። በሌላ በኩል እንትኑ ራሱ የግል ሴክተሩና የግል መሬት ያለውና ገንዘብ ያለው ፓርትነርሺፕ እየፈጠረ እንዲሰራ ማድረግ፣ እዛ ውስጥ መንግስት ሬጉሌት የማድረግ አንዱ ሌላውን እንዳይጎዳ ፕሮቴክሽን እየሰጠ እንዲሰራ ማድረግ ነው። መንግስት ራሱ ደግሞ ይገነባል። የዘንድሮቹ 100 ሺዎች ቤት ጨምሮ በከተማችን በሚቀጥሉት 5 አመታት ወደ 600 ሺህ ቤት እንገነባለን ብለን ይዘናል። የፕራይቬት ሴክተሩ በግል ደግሞ እየደገፈን በብዛት ሲሰራ ይሄንን በከፍተኛ ሁኔታ ይወስደዋል። ወይም ደግሞ አትሊስት በ100 ሺዎች እዚህ ላይ መጨመር እንደሚቻል ማሰብ ይቻላል። እዚህ ወደ 600 ሺህ ያዝነው ላይ የፓብሊክ ፕራይቬት አለ፣ ማህበር አለ፣ መንግስት በበጀት የሚሰራው አለ፣ በበጎ ፈቃድ ደግሞ የሚገነቡ ቤቶች እነኚህ 4 አይነት ፓኬጆች በያዘው ይሄን አክል ቤት ለመስራት ኦሬዲ 100 ሺዎች በዚህ አመት ጀምረናል። በየአመቱ እዚህ ላይ ትንሽ ጨመር እያደረግን ነው የምንሄደው ብዙ ቴክኖሎጂዎችን እያስገባን ስለሆነ